ጤና ይስጥልኝ ክቡርና ክቡራት የቻናል ቤተሰቦች፣ ዓለማችንን ሀገራችንን እያናወጡ ያሉ እጅግ ያልተጠበቁ ሰበር መረጃዎችን ይዤላችሁ ቀርቤያለሁ። በዛሬው ዕለታዊ መረጃችን አሜሪካና ኢራን ዓለምን ያመሰውን ጦርነት ሊቋጩ ነው። ፕሬዚዳንት ትራምፕ ግን በ48 ሰዓት ውስጥ ካልተስማማችሁ ከባድ የፈንጂ ዝናብ ይዘንብባችኋል ሲሉ አስጠንቅቀዋል። በሀገር ውስጥ ደግሞ የኢትዮጵያ መንግስት በሶስት አቅጣጫዎች ከባድ ፖለቲካዊና ወታደራዊ ጫና ውስጥ መግባቱ ተዘግቧል። የህወሓት አዲስ ሹመት፣ የኤርትራ ማዕቀብ መነሳትና የካርቱሙ የድሮን ጥቃት ቀጠናውን እያመሰው ነው። በመጨረሻም 1.9 ቢሊዮን ብር በደረሰው የፊንቴክ ማጭበርበር የተከሰሱ ታዋቂ አርቲስቶችና ቲክቶከሮች የፍርድ ቤት ውሎን እናስደምጣችኋለን። ዝርዝሩን ይዘናል። እስከ ፍጻሜ አብራችሁን ቆዩ። አዳዲስ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን መጫን አይዘንጉ። በቅድሚያ ወደ ዓለም አቀፍ ዜናችን ስናልፍ ላለፉት ወራት ዓለምን ሲያነጋግር የነበረው አሜሪካና ኢራን ጦርነት ያልተጠበቀ አቅጣጫ ይዟል። ነጩ ቤተ መንግስት ከዚህ ቀደም ከነበረው ግትር አቋም በመውረድ ከኢራን ጋር ታሪካዊ የተባለ ስምምነት ላይ ለመድረስ ጫፍ መርገጡን አሶሺየትድ ፕሬስ ዘግቧል። በዚህ ባለ 14 ነጥብ ምስጢራዊ ስምምነት መሰረት አሜሪካ ላለፉት 47 ዓመታት በኢራን ላይ ጣለቻቸውን ማዕቀቦች ሙሉ በሙሉ ለማንሳትና የታገዱ በመቶ ሚሊዮን የሚቆጠሩ ዶላሮችን ለመልቀቅ ተስማምታለች። በምላሹ ኢራን የኒውክሌር ማበልጸግ ሂደቷን ለማቆም እና ጥብቅ የዓለም አቀፍ ተቆጣጣሪዎቿን ፍተሻ ለመቀበል ቃል ገብታለች። ይሁን እንጂ ፕሬዚዳንት ዶናልድ ትራምፕ ኢራን ይህንን ስምምነት እንድትቀበል የ48 ሰዓት ገደብ ሰጥተዋታል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት ይህንን ጣፋጭ ስምምነት የማትቀበል ከሆነ ከዚህ በፊት ታይቶ በማይታወቅ ሁኔታ የፈንጂ ዝናብ እናወርድባታለን ሲሉ ዝተዋል። ይህ ስምምነት ከተሳካ በዓለም አቀፍ የካርጎ እንቅስቃሴ እና ሎጂስቲክ ላይ ትልቅ ማነቆ ሆኖ የቆየው የሆርሙዝ ባህረ ሰላጤ ዳግም ክፍት እንደሚሆን እንዲሁም በዓለም አቀፍ የንግድ መስመር ላይ ትልቅ እፎይታን የሚያመጣ ይሆናል። የኢራን አብዮታዊ ዘብ በበኩሉ የአሜሪካ ጦር ዛቻውን ካቆመ የሆርሙዝ ወሽመጥ ሊከፈት እንደሚችል ፍንጭ ሰጥቷል። በሌላ በኩል የኢራን ወግ አጥባቂ ባለስልጣናት የአውሮፓ ሀገራት የአሜሪካ ጦር ሰፈሮችን የሚያስተናግዱ ከሆነ ህጋዊ ኢላማችን ይሆናሉ ሲሉ አውሮፓን በሚሳይል ለማጋየት ዝተዋል። ወደ ሀገር ውስጥና ቀጠናዊ መረጃችን ስንመለስ የኢትዮጵያ መንግስት በሶስት አቅጣጫዎች ከባድ ፖለቲካዊና ወታደራዊ ጫና ውስጥ መውደቁን አዳዲስ ትንታኔዎች እያመለከቱ ነው። አንደኛው ጫና ከሰሜን ኢትዮጵያ ነው። ህወሓት የፕሪቶሪያን ስምምነት በሚጻረር መልኩ 6 ዓመት ያስቆጠረውን የክልሉን ምክር ቤት ዳግም ወደ ስራ በመመለስ ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ ሾሟል። ይህንን ተከትሎ በራያ አላማጣና አካባቢው ከፍተኛ ወታደራዊ ፍጥጫ መፈጠሩ የተሰማ ሲሆን የጦር ጀቶች በክልሉ ሰማይ ላይ ቅኝት እያደረጉ ይገኛሉ። ፖለቲከኛው አቶ ልደቱ አያሌው ይህንን ውጥረት አስመልክተው በሁለቱ ኃይሎች መካከል በአስቸኳይ ድርድር ካልተጀመረ አዲስ አውዳሚ ጦር ሊነሳ ይችላል ሲሉ አስጠንቅቀዋል። ሁለተኛው ጫና የሱዳን ጦርነት ወደ ኢትዮጵያ ድንበር መሳቡ ነው። ከሰሞኑ መነሻቸው ባህር ዳር ያደረጉ ሰው አልባ ድሮኖች አውሮፕላኖች በካርቱም ጥቃት ፈጽመዋል መባሉን ተከትሎ የሱዳን ፈጥኖ ደራሽ ኃይል እና የአብዱል ፈታህ አልቡርሃን ጦር ኢትዮጵያን የጥቃታቸው ኢላማ ሊያደርጉ እንደሚችሉ እየዛቱ ነው። ሶስተኛውና ዋነኛው ጫና ደግሞ የአሜሪካና የኤርትራ ዳግም ወዳጅነት ነው። ዋሽንግተን በቀይ ባህር ያላትን የጂኦፖለቲካዊ ፍላጎት ለማሳካት በቅርቡ በኤርትራ ላይ የጣለችውን ማዕቀብ ታነሳለች ተብሎ ይጠበቃል። ይህ የአሜሪካ እርምጃ ኢትዮጵያ ወደብ ለማግኘት የምታደርገውን ጥረት የሚያስተጓጉልና መንግስትን አርፈ ተቀመጥ የሚል ቀጠናዊ ማስጠንቀቂያ መሆኑን የፖለቲካ ተንታኞች እየገለጹ ነው። በአማራና ኦሮሚያ ክልሎች ካለው የውስጥ ግጭት ጋር ተዳምሮ እነዚህ ሶስት ጫናዎች አገሪቱን ወደ ከፋ አዘቅት እንዳይከቷት ከፍተኛ ስጋት ተፈጥሯል። በመጨረሻም ብዙሃኑን እያነጋገረ ወደሚገኘው የፍርድ ቤት ውሎ ስናልፍ በፊንቴክ ኢንቨስትመንት ስም 1.9 ቢሊዮን ብር በማጭበርበር ወንጀል የተጠረጠሩት ታዋቂ አርቲስቶች እና ቲክቶከሮች በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ቀርበዋል። አቃቤ ሕግ ተጠርጣሪዎቹ ኮምፒውተርን በመጠቀም የተሳሳተ መረጃ በማሰራጨትና ማህበረሰቡን በማታለል ከባድ የኢኮኖሚ ጉዳት አድርሰዋል ሲል ክስ መስርቶባቸዋል። ከቲክቶከሩ መንሱር ጀማል ውጪ ላሉት ሌሎች ተጠርጣሪዎች አቃቤ ሕግ የዋስትና መብታቸው ቢከበር እንደማይቃወም ገልጾ ነገር ግን ጉዳቱ ከፍተኛ በመሆኑ ከሀገር እንዳይወጡ እግድ እንዲጣልባቸው ጠይቋል። የተከሳሽ ጠበቆች በበኩላቸው አርቲስቶቹና ቲክቶከሮቹ ራሳቸው ተበዳዮች ናቸው እንጂ ወንጀለኞች አይደሉም፣ የገንዘቡም ተጋሪዎች አይደሉም በማለት ተከራክረዋል። ተጠርጣሪዎቹ ወርሃዊ ገቢያቸው ከ15,000 እስከ 60,000 ብር መሆኑን ለችሎቱ ያስረዱ ሲሆን አቃቤ ሕግ ግን ያሏቸው ቋሚ ሀብቶችም
ከግምት ውስጥ ገብተው ከፍተኛ የዋስትና ገንዘብ ሊጠየቁ ይገባል ብሏል። የግራ ቀኙ ክርክር ያዳመጠው ፍርድ ቤቱ ተጠርጣሪዎቹ ከውጭ ሆነው እንዲከራከሩ የወሰነ ሲሆን የዋስትና ገንዘብ መጠኑን ለመወሰን ለግንቦት 3 ቀነ ቀጠሮ ሰጥቷል። ክቡራን የቻናላችን ቤተሰቦች ለዛሬ ያዘጋጀንላችሁ ሰበርና አበይት መረጃዎች እነዚህን ይመስሉ ነበር። በየትኛው መረጃ ላይ የበለጠ ተገረማችሁ? የትራምፕ ዛቻ ወይስ የኢትዮጵያ ፖለቲካዊ ውጥረት? ሀሳብና አስተያየታችሁን ከስር ኮመንት ላይ አስቀምጡልን። ቪዲዮውን ላይክ እና ሼር በማድረግ ሌሎችም እንዲደርስ አድርጉ። ከሌሎች ትኩስ መረጃዎች ጋር ዳግም እስክንገናኝ ድረስ ቸር ቆዩን።